አሁን ይሄ ያለ ስፕሊተር በኖርማል አጭር ረጅም ምንድነው ለብትሉኝ ሰዎች ያለ ስፕሊተር በኖርማል እየነዳው ላሳያችሁ ነው። ከ1 እስከ 8 ያለውን ሁኔታ ትራከር አይቪኮ ትራከር ነው መኪናው እና ያለ ስፕሊተር እቺን አንድ ነው። አንድ ፕሬስ አለችን አንድ ሳብ አድርጋችሁ አንደኛ ማለት ገባ። ከዛ መነሳት ነው እና ይሄ ያለ ስፕሊተር ነው። በስፕሊተር ሰርቼላችኋለሁ። ሁለት እዛው እንደያዝን አስተካከል ለቀቅ ሳናደርገው ማለት ነው። እዛው እንዳያለን በዛችሁ ጋፕ ሁለተኛ እና ቤተሰብ 3 ለማድረግ ደግሞ ከዚህ ወለቅ ገና ከሁለት ስናወጣ ሂዶ የ3 እና የ4 አፍ ላይ ነው የሚቆመው። የዛን ጊዜ ወደፊት ማለት ነው። ነቀል እዛው ፊት ለፊት ሶስተኛ ማለት ነው። 4 ቀጥታ ነው። አራተኛ ከ4 በኋላ ጥፊ ማርሽ የሚባለው 0 አድርገን እንደዚህ ስመታው ሎክ አለ የሚገለብጥ ጥፊ ጧህ አድርገን እናወጣና ቀጥታ ነው 5 ብንከተው ቀጥታ ነው የምንገፋው እንደ ቀድሙ እንደ ሶስተኛ ማለት ነው። እና በአርፒኤም ትንሽ ረመድ ማድረግ አለብን። ስፕሊተር የለውማ ቀጥታ ፊት ለፊት ነው። አርፒኤም ገፋ መነሳት አለበት። አርፒኤም ጂር እንዲያገኝ ማለት ነው። 6 ደግሞ ቀጥታ ነው። ወደዚህ መያዝ አይፈልግም። የትም አይሄድም። በቃ ቀጥታ ራሱ መሳብ ብቻ ነው። ወደዚህ ብታደርገው ወደዛ ይደርቅብሃል እንጂ አይገባም። በቃ ስትሬት ቀጥታ 6ኛ ነው። ያለ ስፕሊተርም መኪና ይነዳል፣ ግን አይመችም። በቃ እንደውም አይመከርም። ለምን በስፕሊተር በትክክል የምትነዳው በስፕሊተር ጥርስ እንደዚህ ሳይንገጫገጭ ነው የምትነዳው። ነዳጅን በደንብ ማቃጠል አይፈልግም። አሁን ነዳጅ ሞቅ አድርጌ ሰጥቼ ነው 7 ለመቀየር አርፒኤም ከ15 አልፎ 17 18 ላይ እንደዚህ ምናምን አድርጌ ነው። አለበለዛ ይላል በእንትን ጥርሶች ይንገጫገጫሉ። በስፕሊተር ሲሆን ግን ምንም ጥርስ አይገጫገጭም። መኪናው ቀጥታ ነው ዝም ብሎ የሚሄደው። እና አሁን 8 ለመክተት እዚሁ ጋር አሁን እንደዚህ አርፒኤም 15 14 እያለ ዝም ብዬ 8 ልክተት ብል ይንበቀበቃል። አቅም አይኖረውም መኪናው። ስፕሊተር ቢኖረው ግን የዚህን ጊዜ ስፕሊተሩን ከፍ አደርግለታለሁ፣ ትንሽ ስፒድ ይሄዳል ማለት ነው። ከዛ በኋላ ስፕሊተሩን ዝቅ አድርጌ 8 ሰከንድ አሪፍ ነው። ግን ይሄ አሁን በኖርማል ነው።